የእናትነት በጣም አስቸጋሪ ክፍል ምን እንደሆነ ታውቃላችሁ? እስኪ የእናንተን ኮሜንት ላይ አስቀምጡልኝ። የኔ ልንገራችሁ። ሰላም ቤት ይባላለሁኝ። ባለትዳርና የአንድ ወንድ ልጅ እናት ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል ላይ እንግዲህ ስለ እናትነት እውነተኛ ጉዞዎች፣ የህይወት ጉዞዎችና ውጣ ውረዶችን እንዲሁም አስደሳች ጊዜያቶችን እንዲሁም አስተማሪ የምላቸውን ወይም ደግሞ እናት ስትሆኑ ይጠቅማችኋል ብዬ የማስባቸውን ነገሮች ማካፍላችሁ ይሆናል። እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ሰፖርት ታደርጉኝ ትችላላችሁ። ወደ ቪዲዮ የእናትነት በጣም አስቸጋሪው ክፍል ብዬ ከማስባቸው ነገሮች ውስጥ አንደኛው ሌሎችን በመንከባከብ ልጇን፣ ቤቷን፣ ትዳሯን በመንከባከብ ራሷን መንከባከብ መዘንጋቷ ይመስለኛል። ራስን ለመንከባከብ ጊዜ አለማግኘቷ ትልቁ አስቸጋሪው ክፍል ነው። ምክንያቱም ራስን መንከባከብ እናት ከሆንም በኋላ እንደ ሌግዠሪ ነገር ስለሚታይ ማለት ነው። በቃ ይሄ እውነታ ነው። ራሷን መንከባከቢያ ጊዜ አታገኝም፣ እውነቷ ነው። ይሄ ደግሞ ሁሉንም እናት የሚያስማማ ጉዳይ ይመስለኛል። ምክንያቱም የእረፍት ቀናት የሉም፣ የህመም ማስታመሚያ ቀናት የለም። ከአቅማችን በላይ ቢሆን እንኳን ያው ሌላውን ነገር መዘንጋት ወይም ደግሞ ዘግተን እንለፈው ማለት አንችልም። ምክንያቱም አሁንም መገኘት አለብን፣ አሁንም ማብሰል አለብን፣ አሁንም ጽዳቱ አለ፣ ቤቱ አለ፣ ማባበል አለ፣ ከልጅ ጋር መጫወት አለ፣ የቤቱን ስሜት መሸከም አለ። የቱንም ያህል በቃ የራሳችን ልባችን ቢከብደን እንኳን እናደርገዋለን። ምክንያቱም ግዴታኛን የሚጠብቀን ጉዳይ ስለሆነ ማለት ነው። እና አንዳንድ ጊዜ ሁሉ ነገር አንድ ላይ ይመጣል አይደለ? ድካሙ፣ ከመጠን በላይ መነቃቃት፣ የአይምሮ ጭነቱ፣ ለሁሉም ሰው የሚሆን ደግሞ ይሄ የማያቋርጥ ግፊቱ፣ ይሄ ሁሉ ነገር አለ። አንቺ ግን ግዴታ ስለሆነ ትቀጥያለሽ። ይህ የሚሆነው ደግሞ አንቺ ከሰዎች በላይ ስለሆንሽ ሳይሆን ነገር ግን ልጅሽ በአንቺ ላይ ስለሚደገፍና ከአንቺ በላይ ልጅሽን የሚያውቀው ወይም ደግሞ የሚረዳው ሰው ስለሌለ ለሱ ማድረግ ወይም መገኘት ስላለብሽ ታደርጊዋለሽ። ያው እንግዲህ እናትነት ውብ ነው፣ ግን ደግሞ በጣም ብዙ ድካም አለው እና በዚህ አጋጣሚ ዛሬ ላይ ማንም ካልነገረሽ፣ ማንም ከሚያየው በላይ ተሸክመሽ የሚገርም ስራ እየሰራሽ ነው እና ላበረታታሽ እፈልጋለሁ። ነገር ግን ደግሞ ለራስሽን ጊዜ መስጠትና ራስሽን መንከባከብ የግድ ይኖርብሻል። ምክንያቱም ደግሞ ያ ይገባሻል። አንቺ እናትነት በጣም ያምራል እንዳልኩሽ፣ ነገር ግን ደግሞ አድካሚም ነገር ነው አይደለም? እና ደግሞ ይሄ ከባዶ ነገር ማፍሰስ አትችይም አይደለ? ውስጥሽ ባዶ ሆኖ ምንም ኢነርጂ ሳይኖርሽ፣ ምንም አቅም ሳይኖርሽ ያንን አውጥቼ ላፍሰስ አትይም። ምክንያቱም ውስጥሽ ምንም የለም። ያዝሽውን ነው ማፍሰስ የምትችው። ልጅሽ ላይም ቤትሽ ላይም ማፍሰስ የምትችው ውስጥሽ ያለውን የያዝሽውን የተሸከምሽውን ነው። ስለዚህ ራስሽን መንከባከብ ልክ ቤተሰብሽን እንደመንከባከብ፣ ልጅሽን እንደመንከባከብ በጣም አስፈላጊ ነገር ነው። ያለ ጥፋተኝነት ስሜት እንዴት ራስሽን መንከባከብ እንደምትችይ የተወሰኑ ቲፖች ልስጥሽ። የመጀመሪያ ራስሽን መንከባከብሽን እንደ ቅንጦት ነገር ማየትሽን አቁሚ። እረፍት መውሰድ ራስ ወዳድነት አይደለም። እንደውም በተቃራኒው የተረጋጋች፣ ታጋሽ፣ የተሻለች እናት እንድትሆኚ ያደርግሻል። የ10 ደቂቃ እረፍት እንኳን ማለት ነው የስሜትሽንና የስሜቶችሽን መለዋወጥና የጉልበትሽን ይሄ ድካምሽን ሊያስተካክልልሽ ይችላል። ስለዚህ ለራስሽ 10 ደቂቃ ያክል እንኳን ቀነስ አድርገሽ ራስሽን ለማየት ሞክሪ፣ ወይም ደግሞ ለራስሽ ጊዜ ለመስጠት ሞክሪ። ሁለተኛ፣ ስሜትሽን ለማሳደግ ሰውነትሽን አንቀሳቅሽ። የአካል ብቃት እንቅስቃሴ ማድረግ ለአይምሮ ጤንነትና ለኃይል ደረጃሽ ጥሩ ያደርግልሻል። ጥናቶች እንደሚያሳዩት የአካል ብቃት እንቅስቃሴ በቀን ከ5 እስከ 10 ደቂቃ ያህል ብታደርጊ የአይምሮ ጭንቀትንና ውጥረትን ይቀንሳል ይላል። ስለዛ የተወሰነችዋን ደቂቃ እንዳልኩሽ ቅድም 5-10 ደቂቃ ለራስሽ ወስደሽ የተወሰነችዋን የአካል ብቃት እንቅስቃሴ ለማድረግ ሞክሪ። አይምሮሽ ሪፍሬሽ ያደርጋል፣ ሰውነትሽም ኢነርጂሽ እንደ አዲስ ይመጣል። ሀሪፍ ነገር ነው። በደንብ ትጠቀሚበታለሽ። ሶስተኛ፣ ልክ እንደ ልጆችሽ ራስሽን መግቢ። የምግብ ጊዜሽን አታሳልፊ። ሰውነትሽ ልክ እንደነሱ ነዳጅን ይፈልጋል፣ አቅም ማሰባሰቡን ይፈልጋል። ብልጥ ኢነርጂ ለማግኘት መመገብ መቻል አለብሽ። አለበለዚያ እየተዳከምሽ ነው የምትሄጂው። ራስሽን አይደለም ልጅሽን መንከባከብ አትችይም። ለዛ ነው ቅድምም ራስሽን መንከባከብ ልክ ቤተሰብሽን እንደመንከባከብ ይቆጠራል፣ ልጅሽን እንደመንከባከብ ይቆጠራል ያልኩሽ ማለት ነው። ምግብ ጊዜሽን አታሳልፊ፣ በደንብ ተመገቢ። ሌላው ሃይድሬት ነው። ሰውነታችን ግዴታ ሃይድሬት ማድረግ አለበት። ውሃ በደንብ ጠጪ። አይ ቲንክ ሌላ ቪዲዮ ላይም ተናግሬ ያውቃለሁኝ። ውሃ የግድ ነው። በቀን እስከ 3 ሊትር ያህል ለመጠጣት ሞክሪ። ምክንያቱም ሰውነትሽ ሃይድሬት ማድረግ አለበት።
ብዙ ኢነርጂ ለማውጣት፣ ብዙ ስራ ለመስራት፣ ብዙ ነገሮችን ለመሸከም ማለት ነው። በቀን 3 ሊትር ውሃ አትሊስት ስሜትሽን፣ ሰውነትሽን፣ አቅምሽን ሊያስተካክልልሽ ይችላል። ውሃ መጠጣትሽን በፍጹም እንዳትዘነጊ። 4ኛ ለራስሽ የሆነ ነገር አድርጊ። መጽሐፍ አንብቢ፣ ረጅም ሻወር ሰጂ፣ ከጓደኞች ጋር ተገናኝ። የሆነ ነገር እያደረግሽ ራስሽን የሚያስደስትሽን ነገሮች አድርጊ። ለራስሽ የሆነ ነገር አድርጊ። የአንቺ አይምሯዊና ስሜታዊ ደህንነት ልክ እንደ ልጅሽ በጣም አስፈላጊው ነገር እና ይህንን ሁል ጊዜ አስታውሺ። ደስተኛና በደንብ ያረፈች ወይም ደግሞ በደንብ እረፍት ያገኘች እናት ደህናና ሰላማዊ ልጆችን ታሳድጋለች እና ራስሽን በደንብ ልትንከባከቢ ይገባል ማለት ነው። እነዚህ አሁን ላይ የጠቀስኩልሽ ነገሮች ልጆችሽን ራስሽን ለመንከባከብ በጣም አሳማኝና ወሳኝ ነገሮች ናቸው። ልክ ልጆችሽን መንከባከብ እንዳለብሽ ራስሽን መንከባከብ አለብሽ። ምክንያቱም ራስሽን ካልተንከባከብሽ ልጆችሽን መንከባከብ አትችይም እና ማለት ነው። እነዚህ ቲፖች ለመጠቀም ሞክሩ። ለራስሽ የተወሰነች ደቂቃ ጊዜ ለመስጠት ሞክሪ። ራስሽ ላይ ለመስራት በጥቂቱም ቢሆን ሞክሪ። አይኖ ከባድ እንደሆነ አውቃለሁ። ባላንስ ማድረጉም እኔም ከብዶኝ ስለሚያውቅ አውቀዋለሁኝ። ነገር ግን ደግሞ የተወሰነች ደቂቃ ለራስሽ ለመስጠት ሞክሪ። ምክንያቱም ሰርቫይቭ ለማድረግ ልጅሽን፣ ቤትሽን ለመንከባከብ ስትይ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ከጠቀማችሁ እንዲሁም ደግሞ ይሄ ኮንተንት የሚመቻችሁ ከሆነ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ሰፖርት ልታደርጉኝ ትችላላችሁ። ይሄ ቪዲዮ ሊጠቅመው ይችላል ብላችሁ ለምታስቡት ሰው ሼር ማድረግ ትችላላችሁ። ስለምታበረታቱኝ፣ ሰፖርት ስለምታደርጉኝ አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ